በእኔ ደረሰ አይድረስባችሁ ውድ እህቶቼ። ይኸውላችሁ አረቦቹ እንደዚህ አድርገው ደበደቡኝ። ስንት ዓመት እነሱ ጋር ሰርቼ የነበር ለኔ የሚገባኝ ማየታችን እንደዚህ አድርገው አይኔ ሁሉ ብጥብጥ ብሏል። ውስጥ ሁሉ ብርትርስ ብሏል። እስኪ አይን ስደት ስደት ፈተናሽ መብዛቱ ስደት ፈተናሽ መብዛቱ። እናት የኔማ እናት መልካሚቱ አይኗ መቻየ መሰማችኝ። የኔማ እናት መልካሚቱ መቻየችኝ መሰማችኝ። በእኔ የደረሰ አይድረስባችሁ አይድረስባችሁ። እንዴኔ አትፈተኑ። ያልፍልኛል ብዬ በሰው ሀገር ወጥቼ እንደዚህ ያደረጉኝ። በዚህ ሙቀት ከመቃጠሌ ከዚህ ሙቀት በመቃጠሌ የበለጠ አቃጠሉኝ። አቃጥላቸው መድኃኒዓለም እስኪ ሁኝ ፍረዱኝ። እስኪ ሁኝ እንደ በፈጠራችሁ ላይክ ሸር እያደረጋችሁ አሰራጩልኝ። እንደ በፈጠራችሁ አሰራጩልኝ። እንደ መቼ ነው የሚያልፍልኝ? ኧረ የእኔ ስድብ የብቻው ነው። እንዲሁ ችግርና ሀዘን ግን አብረውን የተፈጠረው የጋራ እንዲሁ ችግርና ሀዘን አብረውን። እናንተ ገነት የሚባለው ግን ስም ከችግርና ከሀዘን ጋር የተያያዘ ነው እንዴ? እውነቴን እኮ ነው። ገነት የሚባል ስም እኔ ልጅ ስወልድ እንዲ በገ የሚጀምር ስም አላወጣም ለልጆቼ። ችግርና ሀዘን አብሮ ነው መሰለኝ ያለው ገነት ከሚለው ላይ። እንግዲህ ገነት ነበር። በሙስሊምም ጀነት መግባት ነው። አማራ ነው እንዴ? በኦርቶዶክስም ገነት መግባት ነበር። ለእኔ ግን ሁሉም ነገር ስቃይ ሆነብኝ። ኧረ መንጉር ነው ራሴ ዞረ። ወይኔ ያልተያዘ ሰው ግልግል ያውቃል። አይድሊ ድረሱልኝ።